ሰላም ሰላም እንደምን ከርማችኋል ኢትዮጵያውያኖች ሰላም ናችሁ ዛሬ ትንሽ አጠር ያለ መልእክት አለኝ ይሄ መልእክት እንደምታደርሱልኝም ተስፋ አለኝ እሱም ለማን ነው ለእነዚህ ኢትዮጵያ ውስጥ ንግቡ ምናምን ይያሉ ለሚደሰኩሩብን ሆድ አደሮች አርቲስቶች ማለት ነው ማለቴ እኛም ላይ ድራማ መስራት ጀመራችሁ እንደ ቆይስተኛ ድራማ ቹን ያያየን እንደው ሰው ባደረግናችሁ በእኛ ፍቅር እዚህ ባደረስናችሁ እኛ የህዝብ ነን ይያላችሁ ሙድ ያያዛችሁብን ጭራሽኛም ላይ ድራማ ተሰሩ ጀመረ ቆይ እንዴት ነው እስቲ ሀቀን የቀራቸውን ሰዎች ክንፍ አውጥተው ነው የሚመጡት ወይንስ በመኪና ተጀመረ እንዴ በመኪና ነው የሚመጡት እንዴት ነው የሚመጡት እስቲ እኔ ያልገባኝ ነገር ቢኖር እነዚህ ሰዎች እንዴት ነው የሚመጡት እነዚህ እህቶች እንዴት ነው የሚጋቡት ቤት በኩል ነው የሚጋባው የተዘጋጀ ነገር አለ ሲቀጥል ደግሞ ማለት ነው እናንተ ቆይ ዛሬ የተነሳችሁት 2 ወር ከ10 ቀን አለፈው እንግዲህ የት ነበራችሁ ያኔ በሉ አልተባላችሁማ እናንተ በሉ ስትባሉ እንደፈለጋችሁ እኛን እንደከብት ምትነዱን ይመስላችኋል እንዴት ነው በቃ በመስኮት በቲቪ መስኮት ስላየናችሁ ራሳችሁን በምን ሂሳብ ብታዩ ነው ማለት እኛ ተደማጭ ነን ብላችሁ እኛ ላይ ሙድ የምትይዙት እንዴት ነው ምን አይነት ሰዎች ብትሆኑ ነው እናንተ እኮ ትልልቅ ሰዎች ናችሁ ልጆች አሏችሁ ብቻ ትልልቅ ሰዎች ናችሁ እና እንዴት ነው ማታስቡት እናንተ ምን አይነት ሰዎች እንደሆናችሁ ግራ ገባችሁ እንዴት ነው ማታስቡት እነዚህ እህቶች ወንድሞች እስከዛሬ ድረስ የሚደርስብን ነገር ታውቃላችሁ ኦኬ እንደዛም ሆኖ ግን ስንት ቀን ይቀራል 10 ቀን ማነው 20 ቀን እስኪቀረው ተጠብቃችሁ መስፈን ይሄ ምን ኢትዮጵያ ያሉት ቤተሰቦቻችንን ለማደንቆር ነው ግቡ ብለናቸው ነበር እነሱ እንቢ አሉ ለማለት ነው ወይንስ እውነት ወገንተኝነትማ የሚሰማችሁ ሰዎች ኢትዮጵያውያኖች ብትሆኑ ኑሮ እናንተ አርቲስቶች አሁን ማለት ይሄ እዚህ እንትኑ ላይ ምንድነው ግቡ አይና አበባ የባይነ ስጋ እንታይ ምናምን በተለይቺ ሙላ ለምትባለው አንቺ አይንሽ ይፍረስ አንቺ አይደለሽ እንዴ ከሳሙራ ከገዳይ ጋር ግንባር ለግንባር ተገጣጥመሽ ሲጨፍሪ ሲደንሽ የነበረው የትልቅ ቅሌታም ሴትዮ ነሽ አንቺ አላህ ይቅር ይበልኛው ረመዳን ይሁን ነገር የለብኝም ግን ሰው ሳይፈልግ እንዲናገር ታረጋላችሁ ሰው የመሆናችንን ነገር ሁሉ እየቀባችሁ ነው ያላችሁት ይሄን ይግባችሁ እኛ ደግሞ እንትን የሚለን ሰው አንፈልግም ገባችሁ እናንተ ትክክለኛ ሰው ብትሆኑ ኑሮ ዛሬ አልነበረም ስለኛ ማውራት የነበረባችሁ ከፎቅ ላይ ስንፈጠፈጥ ነበር ዛሬ አይደለም ሳውዲ ላይ ችግር የተፈጠረው የዛሬ ከ4 አመት በፊት ነው የዛሬ 4 አመት ከ3 አመት ከ4 አመት በፊት ነው ነገር የነበረው እና ያኔ ተቆረቆሩ ነበር በየቦታው ኤምባሲ በር ላይ እየተጋደሉ ምን ሲሉ ይሄን ሁሉ ነገር ታውቃላችሁ ያኔ ተቆረቆሩ ነበር ከፎቅ ላይ ሲወረወሩ ያኔ ተቆረቆሩ ነበር ጤነኛው ነው የመጡ ሰዎች ኩላሊታቸው እየተወሰደ በሽተኛ እየተደረጉ ሲላኩ ያኔ ተቆረቆሩ ነበር እስካሁን አልሰማንም ድምጻችሁ ዛሬ መንግስት ግን ለራሱ ጥቅም በሉ ሲላችሁ እንደ ቻርት ስትቸረጁ ተላላችሁ እኛ ደግሞ በግ አይደለንም እናንተን የምንከተል በግ አይደለንም እዛ ያለው በእናንተ በእነሱ ስር ሆናችሁ በግ ስለሆናችሁ እኛ እናንተን የምንከተል በግ አይደለንም ሲጀመር ይሄ ኢትዮጵያዊ ማንነታችንም አይፈቅድም እናንተ ከየት የመጣችሁ ከርሳም አርቲስቶች እንደሆናችሁ አላቅም በተለይ እንዴ ምን እስቲ እነም ኦኬ ሙላለም ሸዋፈራው ሰራዊት የታወቁ ናቸው እናንተ ሌላው ከነሱ ጋር የገባው አርቲስት እንትን ብሎ ሰላማዊ ሰልማን ነው ይቅርታ በሚጠይቅበት ሰዓት እናንተ ትጨምራላችሁ እና መሬት ምን እስቲ ምን እዚህ ውስጥ አስከተታችሁ ሶስቱን ተዋቸው ምን እዚህ ውስጥ አስከተታችሁ እንዴት ብለን ድሮም ይቆጨን ነበር እንኳን ውጡ ተበላችሁ እናንተ ያያላችሁ ቤት በኩል ነው ሀገራችን መንገባው እንደናንተ አይነት ወዳደር ሰው ይያለ እውነት በራቀችበት ሀገር ላይ እንዴት ነው መንገባው እውነት በጠፋባት ኢትዮጵያ ላይ እንዴት ነው መንገባው እናንተ መጥፎች ናችሁ መጥፎ እንደናንተ አይነት ሰው ይያለ እንዴት ነው መንገባው እናንተ እኮ ናችሁ ሀገሩን የበከላችሁት በሽተኛ ያረጋችሁት ማለት ነው እኛ እንዴት ኢትዮጵያዊነት እኮ ጠፍቷል የትኛው ሀገራችን ነው መንገባው የትኛው ክብራችንን አጥፍታችሁ ማንነታችንን ያደረዘዛችሁ እርኩሶች ናችሁ እናንተ እኛ የት ነው መንገባው ቆይስ ወያኔ አንድ ነገር ልንጋራችሁ ከዚህ በኋላ የትኛው ኢትዮጵያዊ እስከኔን ጭምር ከወያኔ መፍትሄም ሆነ መብት አንጠይቅም እኛ ከወያኔ ወዶም እንዲወርድ አንለምነውም ስልጣኑን እንዲለቅ ከዚህ በኋላ በየትኛው ማጋጣሚ ትግሉን ደግፈን ወያኔ ወደደም ጠላም ይወገዳታል እንጂ ከወያኔ ከዚህ በኋላ መፍትሄ ማንጠብቅም ብዙ
እንትና አትበሉ እኛ ወያኔ መፍትሄም እንዲሰጠን በጭራሽ አንጠብቅም አንፈልገውም ወያኔ የሚባል ስርዓት ወርዶ ማየት ነው እኛን የሚያስደስተን የምንፈልገው ማለት ነው ደግሞ ይሆናል የሱ መውረጃ ነው እነዚህ ሁሉ ምልክቶች እሱ ስለሚወርድ ነው ይወርዳል ደግሞ ይሆናል እናንተ ግን እኔ ምን አቀበጥጣችሁ እነሱ የሰው ደም ነው እንዲያክለፈለፋቸው እናንተ ገንዘብ እንደዚህ ያደርጋል ቆይስ ገንዘብ ነው እንደዚህ የሚያደርጋችሁ መቼም እንጂ ሌላ ነገር አይደለም እነሱ ኦኬ ደምም አለባቸው እነዚህ ሰዎች እኮ ደምም አለባቸው እነዛ ወንድሞቻችንን የገደሉበት ምሽግ ውስጥ ወስደው እንደዛ ሲያስጨፍሯችሁ እንደው እዛ ምሽግ ውስጥ ነበር መክተት እናንተ ሁላችሁ እዛ ሄዳችሁ አርቲስቶችን ሰብስቡ እና እንደዛ እንትን ሲሏችሁ የነበረው ስትጨፍሩ ምን ስትሉ የነበረው አልበቃ ብሏችሁ ዛሬ የሳውዲ ዜጎቻችን ግቡ ቆይ ከሙላለም ጀርባ ብረት የሆነ ፋብሪካ ነገር የት ነው ያለው ያ ፋብሪካ የት በገዛ ሀገራችን ላይም ሁለተኛ ሀገር ሄደን የሰው ባሪያ ነው የምንሆነው የት ነው ያለው ያ ፋብሪካ እስቲ እውነቱን እንነጋገር ከተባለ የት ነው የትኛው ሀገር ውስጥ የትኛው ክልል ላይ ነው ያለው እሱን እንኳን ገለጹልን እስቲ እንዴ ያማችኋል እንዴ እናንተ ይሄን ያህል እኛ እንደ ሰው አቆመን ስላስከርናችሁ ነው እኛ ባለውለታችሁ እንደ ሰው እኮ የቆማችሁት ለኛ ነው አይደል እንዴ እኛን ተመልካቹን ሰው ያደረግናችሁ እና እኛን ነው እንደዛ ያደረጋችሁ ነው ያላችሁት ማለት ነው ለኛ የመልስ ለኛ ለኢትዮጵያውያን የመልስ ሊሆን ይገባል እናንተ የት ነበራችሁ ስላንት እስቲ ለምሳሌ እያንዳንዳችን አረብ ሀገር ሰርተን ለቤተሰቦቻችን ያደረግናትን ነገር እህት ወንድሞቻችን አስተማርን ስራ አጡ ያው እየተሰደዱ በየባህሩ እንትን ይያሉ ነው እንደዛው የውሰው ሀገር ላይ እየተቃጠለ እንደሚየተፋ ቤት ብናሰራላችሁ ቤቱ የእናንተ አይደለም የመንግስት ነው ተብለው እየለቀቁ ነው ያን የት ነበራችሁ ወንድሞቻችን ስራ አጣን ተመረን ስራ አጣን መብት እኩልነት ይኑር ብለው ሰላማዊ ሰልፍ በወጡት ትንንሽ ልጆች ግንባራችሁ በጥይት ሲፈረከስ ያን የት ነበራችሁ እንደዛው ቅርብ አልነበራችሁ ኢትዮጵያ ምን ሳውዲ ያዘለላችሁ ሲጀመር ኢትዮጵያ ላለው ህዝብ መፍትሄ ሳሰጡ ምን ሳውዲ ያዘለላችሁ እናንተ ትክክለኛ እንደው ሰው ከሆናችሁ እውነት ትክክለኛ አርቲስት ከሆናችሁ ለምን መንግስትን እስቲ በምን ጉዳይ ላይ ነው እነሱ ውጡና ከ3 ወር በኋላ አስፈላጊውን እርምጃ ወስዳለሁ ብሏል የሳውዲ መንግስት አንተ በመንድን ነው የተፈራረምከው አትሉትም አትጠይቁትም ለምን እሱን ማለት ተጠይቁት አይደለ ከፈራችሁ አርፋችሁ ቁጭ በሉ በቃ ካላስ እኛን ተራተላሉ የምትፈሩት ከሆነ ወያኔ አርፋችሁ ቁጭ በሉ በቃ እኛን እንዴት ነው ይበቃናል እዚህ የሚደርስብን በደል እንደገና እናንተ እንደ ድራማ እየሰራችሁብን አታቃጥ በእውነት እኔ ከወያኔ ይልቅ የእናንተ ድራማኛ ላይ ድራማ መስራት ነው ያሳበደኝ ማለት ነው ያናደደኝ እንደዚህ ምን እንደወጣ ያደረገኝ ማለት ነው አያገባችሁም ስለኛ የምትቆረቆሩ ከሆነ ወያኔን ጠይቁት እዛ ሀገሩ በሻይ ቀጥፎ ወይንም ምን ሻይ ሰዓት የቡና ሰዓት ብሎ የማያውቁላ እዚህ ሳውዲ ሄደ ኤምባሲ ላይ ቁጭ አለ እዛው ወንበር ላይ እየተሽከረከረ የሻይ ሰዓት የቡና ሰዓት የዳቦ ሰዓት ይላል አሁን ሻይ ቡና ዳቦ ሰዓት የሚባልበት ጊዜ አልነበረም አሻራቸውን ለማሰራት አሁን የሚባለው ጊዜ 24 ሰዓትም ቢሆን ሰርተው ህዝቡን ቶሎ ባሳፈሩት ነበር ህዝቡ ቶሎ እንዲሳፈር ነበር መደረግ የነበረበት በሽፍት ሰራተኛ አባስቶ በሽፍት ነበር ማድረግ የነበረበት እነሱ አካሌ ተመረጠ ያሉ ፕሌን እየገዙ ይሰጣሉ በሰው ስም እነዚህ ዜጎች ግን ወደ ሀገራቸው መግቢያ ነገር አጥተው የሚገቡበት ሊያውም ትኬታቸውንም ቆርጠው ቆመው አጥቁ ነው ሰዎች በየጊዜ ትኬት እየተጨመረባቸው ያም አልፎ ደግሞ የሚያስተናግዳቸው ሰው ጠፍቶ ማለት ነው ይህ ማለት እንግዲህ ወያኔ ሰው እንዳይቀጥር ነው ሰራተኛ እንዳይቀጥር ነው እንጂ በሽፍት ሲጀመር ሰራተኛ አንድ አይነት ሰራተኛ ቢቀጥር ምን ይሰራል ኢትዮጵያዊነት የማይሰማው ዝም ብሎ ደሞዝ ተቀባይ ምን ይሰራል ኢትዮጵያዊነት ወገንተኝነት የሚሰማው ራሳቸው እዛው ያሉት ኢትዮጵያውያኖች እንኳን ሳውዲ ያሉት ኢትዮጵያውያኖች በነፃም ቢሆን ሰርተው ወገኖቻችን ሆነ ያድኑ ነበር መኖሪያ ፍቃድ ያላቸው ኢትዮጵያውያኖችም ቢሆን አግዘዋቸው እዛ ሻራው ላይ ማለት ነው ግን ይሄ እንዲደረግ አይፈለግም ይሄው ለህዝብ እንዲያልቅ ነው የሚፈልገው 700,000 ህዝብ ኢትዮጵያ ያለው ህዝብ ስራ አጥቷል እንደገና እነዚህ የት ይገባሉ ነው አይደለ ይሄ ነው እናንተ ግን ቤተሰቦቻችን ወያኔ ነው የሚለቁት ይመስላችኋል እኛ የሆነ ነገር ቢደርስብን አይለቁትም ከተጠያቂነት ወያኔን ከተጠያቂነት ለማዳን የምታደርጉት ጥረት አርቲስቶች በእውነት በጣም የምትገርሙና በጣም የምትገርሙ እንደው ምን አይነት ፍጥሮች እንደሆናችሁ እንኳን ይደንቃል ምን አይነት አርቲስቶች እኔ እንጃ ለሆዳችሁ ያደራችሁ ደሞዛችሁ አይበቃችሁ ለሆዳችሁ ያደራችሁ እርኩሶች እኛ የፈለገ ነገር ብታደርጉ ወያኔን ከዚህ በኋላ ወያኔን መፍትሄ እንኳን አንጠይቀው መፍትሄም አንጠይቀው ምን ጠይቀው ነገር ቢኖር እንዲወርድልን ነው አልወርደም ብሏል በማንኛውም መንገድ እኛ ትግሉን እንጂ እንደግፈው ወያኔን አይደለም እንደግፈው ከዚህ በኋላ ማለት ከወያኔ መፍትሄም አንጠብቅም መብትም አንጠይቅ በቃ ወያኔ የሚባል ስርዓት ከኢትዮጵያ ውስጥ
ድራሹ መጥፋት አለበት ያለበለዚያ ምንም ሊመጣ አይችልም ደግሞ ይጣፋል እንደዚህ አይነት ስርዓት እንኳን እነዚህ ከዚህ በፊት የነበሩትም ጠፍተዋል አገራቸውን አሳልፈው ያልሰጡ ለሀገራቸው ኢትዮጵያዊነት ስሜት የነበራቸው ማለት ነው እነዚህ ኢትዮጵያዊነት ስሜት የላቸው ባንዲራው ተዘቅዝቆ ምን ብሎ እነሱ እዛ ገብተው የሚቀመጡ ምን አይነት ሰዎች እንደሆናችሁ አላውቅም እና በጣም ያዘንኩት በአርቲስቶቻችን ነው በጣም አሳፋሪ ስራ ነው የሰራችሁት በእውነት የወያኔን እንትን ብላችሁ ነው ግቡ ድሮም ቆይቶን ነበር ምን ሲሰሩ ነበር እስከዛሬ መጀመሪያ ይሄ አሁን መቼለት በቅርብ እዚህ ሳምንት እንኳን አልሞላም ቦሌ ቡልቡላ ላይ በዚህ ክረምት ሰው ቤቱ እየፈረሰ በረንዳ ላይ ሲጣል ማለት ነው ስለነሱ አስቡ እሺ ማለት እኛ ሐሳብ ያስፈልገንም አይደለም ግን እናንተ የወያኔ ሐሳብ እንጂ የኛ ሐሳብ ስላልሆናችሁ ሱን ታውትና ኢትዮጵያ ያለው መግቢያቸውን እንኳን አዘጋጁ እስቲ ሲገቡ መግቢያቸውን አዘጋጁ ቤት የሰሩት ቤት እየፈረሰ ወዴት ነው የሚገቡት ትንሽ እንኳን ጭንቅላቴ እንደው ትንሽ እንኳን አታስቡ እናንተ ተደልቅ አይደላችሁ እስቲ ግቡና ከወያኔ ጋር ጠይቁት እስቲ ምን ብለን የተፈራረምኩ ስለምን ተፈራረምክ እነዚህ ሰዎችስ እንዲመጡ ጉዳያቸው እንዴት እየተፈጸመ ነው ብላችሁ ለምን አትጠይቁትም ተፈራላችሁ ገንዘብ ወዳችሁ ይቀንሳል ስለዚህ ስለኛ ካልተናገራችሁ ድምጽ ካልሆናችሁ የወያኔ ድምጽ ግን አትሆኑብን አርፋችሁ ቁጭ በሉ በቃ ለኛ ድምጽ መሆን ካልቻላችሁ ለህዝብ ድምጽ መሆን ካልቻላችሁ የወያኔ ድምጽ ግን አትሆኑብንም አትደስኩሩብንም እኛ ከዚህ በኋላ ምንም ማላችሁ ምንም ኢትዮጵያ የምትባል ሀገር ሲጀምር እንደናንተ አይነት አውሪና ሆዳደር ያለበት ሀገር ላይ መኖር ይከብዳል በራሱ ማለት ነው ይሄ ራሱ መኖር በራሱ ይከብዳል ይሄ ራሱ ተጽዕኖ ይፈጥርብናል እናንተ በየጊዜው እየወጣችሁ የምትሰሩት ፕሮፓጋንዳ ለወያኔ የምትሰሩለት ፕሮፓጋንዳ እኛ እንዲያሰጋን አገር እንደሌለን እንድንሆን ነው ያደረገ እኔ በአሁን ሰዓት በጣም ነው የመረረኝ ይባስ እናንተን ሳይ ማለት ነው እና ሌሎች ጥሩ አርቲስቶች አሉ አይደል እንዴ ለምን እነሱ አልወጡም ያውቃሉ እንደነሱ ዝም ብላችሁ ቁጭ ብትብሉ ምን አለበት ካልተቃወማችሁ ልክ እንደነሱ ዝም ብላችሁ ቁጭ በሉ እኛ የሚሆነንን እናቃለን ከዚህ በኋላ ወያኔ መፍትሄ ማንጠይቀው መፍትሄ ማንጠይቀው ይውረድልን አስፈላጊውን ዋጋ ከፍለን ወያኔ በምን በኩል መታገል እንዳለብን ነው እንጂ ምንፈልገው መፍትሄ እኛ እንትን አንፈልግ ከወያኔ መፍትሄ ማንፈልግም ኢትዮጵያ የምትባለው ሀገራችን ነች በርግጥ ባላገር ነን እኛ ግን ባላገር የምንሆነው ወያኔ ሲወርድ ነው ወያኔ እስካልወረደ ድረስ እኛ ባላገር ልንሆን አንችልም ሀገራችን እንደቀማን ሁላ እኛም ማንቆርቶ ላይ ቆመን ዛሬን አይደለም ያው ጊዜ ሊፈጅ ይችላል እንጂ ማንቆርቶ ላይ ቆመን እኛም ባላገር እንሆናለን ሁሉም ኢትዮጵያዊ የሚኖርባት ሀገር እናፈራለን በራሳችን መብት ማለት ነው ሰው እላችን ላይ ተጭኖ ሳይሆን ማለት ነው መቼም እንደ ወያኔ አይነት አውሬ ስርዓት ከዚህ በኋላ ኢትዮጵያ ውስጥ እንደ አውሬ የለም እንጂ ከወያኔ ሌላ ኢትዮጵያ ውስጥ እኮ አውሬ ማይኖርም እንደ ዱር ውስጥ እንኳን ብፈልግ እንደ ወያኔ አይነት አውሬ የለም እኔ ኬት እንደመጡ አናቀም ብቻ ከሰው ዘር የተፈጠሩ አይመስለኝም እነዚህ እርኩሶች ናቸው ማለት ነው ስለዚህ ውድ ኢትዮጵያውያኖች አመሰግናለሁ ለነዚህ ወዳደር አርቲስቶች አድርሱልኝ ቻው በሉ